ከሰኔ 10 ጀምሮ የአመቱን የመጨረሻ ኤክስፖ እስከ 20% በሚደርስ ዲስካውንት በሁሉም ሳይቶቻችን ላይ ነው ይሄንን የምናደርሰው ማለት ነው። ውስጥ አሉ ከሚባሉ ሳይቶች ለየት የሚያደርገው ምንድነው? አንደኛ መሀል ከተማ መገኘቱ ነው። ሁለተኛ ኮምፓውንድ መሆኑ ነው። ሁሉንም ብሎኮች የምንሸጠው ቁፋሮ ላይ ያሉትን ሳይሆን ግንባታ ላይ ያሉትን ነው። ሰላም፣ እንዴት ናችሁ? አሁን የምገኘው ለገሃር ነው። ጊፍት ሪል ስቴት በለገሃር መንደር ያስገነባውን ኮምፓውንድ አፓርትመንት እና የንግድ ሱቆች ከ20% ዲስካውንት በላይ አድርጎ ሰኔ 10 ሽያጭ ላይ ያከናውን እንደሆነ መረጃው ደርሶናል። እሱን አብረን እናያለን። ተከተሉ። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንደምን አለ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ የመጣሁት ስለ ጊፍት ሪል ስቴት አንዳንድ ጥያቄ ለመጠየቅ ነበረ። መልካም። እስኪ ጊፍት ሪል ስቴት ማን ነው? ስለዚህ አብራሩልኝ። መልካም። እንግዲህ ጊፍት ሪል ስቴት ባለፉት 30 ዓመታት በኢትዮጵያ በሪል ስቴት ዘርፉ ትልቅ ስራዎችን ያከናወነ ታላቅ ፕሮጀክቶችን የገነባ አሉ ከሚባሉ ታማኝ ድርጅቶች መካከል አንዱ ድርጅት ነው። እንግዲህ ባለፉት 30 ዓመታቶች ለብዙ ማህበረሰቦች ለብዙ ሰዎች የቤት ባለቤት ያደረገ ከሪል ስቴቱን ባሻገር በተለያዩ ዘርፎች ሀገሪቷን የጠቀመ ድርጅት ነው ማለት ነው። ኦኬ፣ አመሰግናለሁ አቶ ዮናስ። እስቲ ጊፍት ሪል ስቴት ለሀገሪቱ ምን ሰርቷል፣ ምን ሳይቶችን ገንብቷል የሚለውን ያስረዱ። መልካም፣ ጥሩ ጥያቄ። ጊፍት ሪል ስቴት እንግዲህ እስካሁን ባለው ወደ 3 መንደሮችን ገንብቷል። እነዚህ 3 መንደሮች እንግዲህ ሙሉ ለሙሉ ለነዋሪዎች አስረክቦን ያለው በአሁኑ ሰዓት ላይ እነዚህም ሳይቶች የሚገኙበት የመጀመሪያው ሲኤምሲ አካባቢ ላይ ነው። 2 መንደሮች የሚገኙት አንደኛው ወደ 24000 ካሬ ላይ ያረፈ ነው። ሁለተኛው ደግሞ 92000 ካሬ ላይ ያረፈ ኮምፓውንድ ቪላዎች እንዲሁም አፓርትመንቶች ናቸው። ሶስተኛው ደግሞ አያት ፈረስ ቤት የሚባለው አካባቢ ላይ ነው። እዚህ አካባቢ ላይ እንግዲህ በተመሳሳይ ሁኔታ ለነዋሪዎች አስረክቧል ማለት ነው። ከዛ ባሻገር እንግዲህ አሁን ላይ ብዙ ቦታዎች ላይ ግንባታ ላይ የሚገኝ ድርጅት ነው። በአጠቃላይ አሁን ላይ ወደ 5 የሚጠጉ ሳይቶችን ግንባታ እየገነባ ይገኛል። ከዛ ውስጥ እንግዲህ አንደኛው መንደር ነው ማለት ነው እየገነባ ያለው። እነዚህ ሳይቶች ለመጥቀስ ያክል ሲኤምሲ፣ አያት፣ 22፣ አትላስ እንዲሁም ደግሞ የለገሃር መንደር በሰፊው እየገነባ ይገኛል ማለት ነው። ኦኬ፣ አመሰግናለሁ አቶ ዮናስ። ስለ ለገሃር መንደር በብዛት ይወራልና እስኪ መንደሩ ስንት ካሬ ላይ ነው ያረፈው የሚለውን ጨምረው ቢያስረዱን። በጣም ጥሩ ጥያቄ። እንግዲህ ለገሃር እንደምታውቀው ያው የከተማችን እምብርት ላይ የሚገኝ አካባቢ ላይ ነው። በዚህ አካባቢ ላይ ወደ 85000 ካሬ ላይ የሚጠጋ ኮምፓውንድ አፓርትመንት ነው አሁን ላይ እየገነባ ያለው። የመጀመሪያ ፌዙን ምናልባት እናየዋለን በደንብ። ሙሉ ለሙሉ የመጀመሪያ ፌዝ ግንባታ ላይ ነው የሚገኘው። ወደ 78 ብሎኮች ግንባታ ላይ የሚገኝ ነው ማለት ነው። ከዛ ውስጥ በ1 ዓመት የምናስረክበው በ3 ዓመት የምናስረክባቸው ብሎኮች አሉ ማለት ነው። ስለዚህ እዚህ ኮምፓውንድ ውስጥ ኦልሞስት 85000 ካሬ ላይ የሚጠጋ ወደ 8 ብሎኮች ካሬ ግንባታ ላይ ነው የሚገኘው። ጥሩ አቶ ዮናስ፣ እንግዲህ 85000 ካሬ ላይ ያርፋል ካሉን 85000 በጣም ያው በካሬ ደረጃ በጣም ብዙ ስለሆነ በውስጡ ሙሉ ብሎኮችን ብቻ ነው የሚይዘው ወይስ ሌላ ፋሲሊቲዎችን ያሟላ? አዎ፣ ሙሉ ለሙሉ አፓርትመንቶች ብቻ አይደለም፣ ፋሲሊቲና አሚኒቲ የምንላቸው ነገሮችን ይዘን ነው የቀረብነው። ለምሳሌ አሁን በዚህ በኮምፓውንድ ውስጥ የሚገኘው 23000 ካሬ ላይ ያረፈ ግሪን ኤሪያ ወይም ደግሞ ፓርክ ይኖረዋል። የልጆች ሙያዎች ይኖራቸዋል። ከዛ ባሻገር ደግሞ ትምህርት ቤቶች፣ ክሊኒኮች አሉ ማለት ነው። ከዛ በተጨማሪ ከአንድ በላይ መኪና ማቆሚያ የሚኖረው ትልቅ ፓርኪንግ ኤሪያ ይኖረዋል። ወደ G+4 የሚሆን በየቦታዎቹ እንገነባለን ማለት ነው። ስለዚህ ይሄ ኮምፓውንድ ማለት ነው ብዙ ነገሮችን ይዞ ያካተተ ነው። እንዳልኩክ የልጆች ማቆያ ዴኬር፣ የመጫወቻ ቦታዎች፣ የስፖርት ማዘውተሪያዎች፣ የእግር ኳስ መጫወቻ ስፍራዎች፣ ሜዳዎችን ጨምሮ ማለት ነው። ትምህርት ቤት፣ ክሊኒክ፣ ከአንድ በላይ ማኪና ማቆሚያ፣ ፓርክ፣ እነዚህን በሙሉ
ያጠቃለለ ነው ማለት ነው። ከዛ ባሻገር ነዋሪዎች እንዳይቸገሩ ደግሞ ግዙፍ ግራውንድ ሞል እንገነባለን። ስለዚህ ይህ የሚገነባው መንደር ከመኖሪያነት በተረፈ ለአካባቢው ማህበረሰብ ግልጋሎት የሚሰጡ ፋሲሊቲ እና አሚኒቲዎችን ያሟላል። በትክክል መልካም። እንግዲህ ይሄ 85 ሺህ ካሬ የት አካባቢ ነው የሚያርፈው? አካባቢውስ ምን ይመስላል የሚለውን ነገር ቅድም እንዳልኩ ያው ለገሃር አካባቢ ላይ ነው ይሄ አጠቃላይ ኮምፓውንድ አፓርትመንት የሚያርፈው ማለት ነው። በውስጡ የመኖሪያ አፓርታማዎች፣ የንግድ ቦታዎችን ያጠቃለለ ነው። ምናልባት ያው ለገሃርን ብዙ ሰው ያውቀዋል። ይሄ የሚገነባው ቦታ ኤግዛክት ለገሃር የቀድሞ ባቡር ጣቢያ የሚባልበት አካባቢ ላይ እየተገነባ ያለው ማለት ነው። እንግዲህ ይህ አካባቢ ለየት የሚያደርገው ከሌሎቹ ወይም ደግሞ አሉት ከሚባሉ ሳይቶች ውስጥ አዲስ አበባ ውስጥ አሉ ከሚባሉ ሳይቶች ለየት የሚያደርገው ምንድነው? አንደኛ መሀል ከተማ መገኘቱ ነው። ሁለተኛ ኮምፓውንድ መሆኑ ነው። ኮምፓውንድ አፓርትመንቶች ለየት የሚያደርጋቸው ምንድነው? ሴኪሪቲ አንጻር፣ ከፋሲሊቲ አንጻር፣ ከአሚኒቲ አንጻሮች የተሟላላቸው ስለሆኑ ኮምፓውንድ አፓርትመንቶች ብዙ ጊዜ ተፈላጊነት አላቸው ማለት ነው። ከዛ ባሻገር ልጆችህ ለምሳሌ ቀጥታ እንደወጡ አስፋልትን አይደለም የሚያገኙት። እዚሁ መዝናኛ ቦታዎች አላቸው። እዚሁ እግር ኳስ ወይም ደግሞ የስፖርት ማዘውተሪያ ስፍራ አላቸው። እዚሁ ትምህርት ቤት አላቸው። ቢታመሙ ክሊኒክ ያገኛሉ ማለት ነው። ከዛ ባሻገር ደግሞ ከተጨማሪ መዝናኛ ቢያገኙ ሲኒማዎች ይኖራሉ፣ መጽሐፍት ማንበቢያ ስፍራዎች ይኖራሉ፣ መዝናኛ ሻይ ቡና የሚባሉበት ቦታዎች ይኖራሉ እና እነዚህ በሙሉ አንድ ላይ አካተተ ስለሆነ አፓርታማ ብቻ ሳይሆን የሚገዙት አካባቢንም ጭምር ነው ማለት ነው። ከዛ ባሻገር ለገሃር አካባቢ የሚታወቀው ብዙ የግልና የመንግስት ዋና መስሪያ ቤቶች የሚገኝበት አካባቢ ነው። እንደምታውቀው ይህ አካባቢ ላይ ብዙ የባንክም ሆነ የግልም ሆነ የመንግስት ተቋማቶች ሄድ ኦፊሳቸውን እዚህ አካባቢ ነው ያደረጉት ማለት ነው። ስለዚህ ይህ አካባቢ ተመራጭ ያደርጓል ማለት ነው። ከዛ በሶስተኛ ደረጃነት ደግሞ ለየት የሚያደርገው ይህ አካባቢ ላይ ለሁሉም አካባቢዎች የመንገድ አማራጮች አሉት። ወደ ጎሌ ቀጥታ የሚወስድ የመንገድ አማራጭ አለው። ወደ ፒያሳ የሚወስድ ያው ፒያሳ በእግርም ወክ ማድረግ ትችላለህ። ሜክሲኮ እዚሁ ቅርብ አካባቢ ነው የሚገኘው። ከዛ ባሻገር ደግሞ ወደ መገናኛ የሚወስድ ዋናው መንገድ የሚገኝበት አካባቢ ነው ማለት ነው። ስለዚህ ይህንንም አንደኛ ለየት የሚያደርገው ነው ማለት ነው። ከዛ ባሻገርም ትላልቅ ሆስፒታሎች እንደ ጥቁር አንበሳ ያሉ ሆስፒታሎች፣ ከዛ ባሻገርም የግል ሆስፒታሎች አዲስ አበባ ውስጥ ወይም ደግሞ እንደ ሀገር እንደ ኢትዮጵያ ራሱ አሉ የሚባሉ የጤና ተቋማቶች ያሉበት አካባቢ ነው። ከዛ ባሻገር ትምህርት ቤቶች ያሉበት ነው። ሊሴ ገብረ ማርያም እዚህ ቅርብ ነው። ሴንት ጆሴፍ እዚሁ ቅርብ ነው። ሌሎች ትምህርት ቤቶችም ቅርብ አካባቢ ነው የሚገኙት ማለት ነው። አዲስ አበባ ዩኒቨርሲቲ ቅርብ ነው። ኮሜርስ ስኩልም እዚሁ ቅርብ አካባቢ ነው የሚገኘው እና ለትምህርት ቤት፣ ለመንግስት ተቋማት፣ ለግል ተቋማት፣ ለጤና ተቋማት እንዲሁም ደግሞ ከተማችን ውስጥ አሉ የሚባሉ የዕለት ዕለት እንቅስቃሴ የምናደርግባቸው አካባቢዎች ላይ ቅርብ የሆነ አካባቢ ነው ማለት ነው። ጥሩ አቶ ዮናስ፣ እንግዲህ እንገነባቸዋለን ካሉት ህንፃዎች ውስጥ ምን ያህል ደረጃ ላይ ደርሰዋል? እንዲሁም የአከፋፈል ስርዓቱ አሁን ለምሳሌ ብዙ ሪል ስቴቶች ይገነባሉ፣ ነገር ግን ቶሎ የማስረከብ ጉዳይ ይነሳባቸዋል። የአከፋፈል ስርዓታቸው ለህዝቡ ምቹ አይደለም የሚባል ነገር አለ እና በእናንተ በኩል ምን ያህል ህንፃ አሁን ላይ በግንባታ ላይ ናቸው? እነዚህ ግንባታዎች ደግሞ በምን ያህል ጊዜ ነው ክፍያቸው የሚለውን ያስረዱ። በጣም ጥሩ ጥያቄ። አሁን ላይ ቅድም ልል እንደፈለኩት ወደ 8 ብሎኮች ናቸው ግንባታ ያለ ያሉት። ይሄ የመጀመሪያ ፌዝ በ3 ዓመት ውስጥ ሙሉ ለሙሉ የምናስረክባቸው ነው ማለት ነው። ግን ከዛ ባሻገር ነጠል አድርገን ደግሞ አንድ ብሎክ በ1 ዓመት ውስጥ የምናስረክባት ብሎክ አለች። ዳር ላይ የምትገኝ ብሎክ ነች። በ1 ዓመት ውስጥ ሙሉ ለሙሉ ለነዋሪ የምናስረክባት ነች ማለት ነው። እሷ ብሎክ ስትራክቸር ሙሉ ለሙሉ ጨርሰናል። የፓርቲሽን ስራ 50% በላይ ሄደናል። ተመልሶ ደግሞ ከስር ደግሞ የቻክ ስራ ተጀምሯል ማለት ነው። ስለዚህ ይሄኛው በ1 ዓመት ውስጥ የምናስረክበው ነው ማለት ነው። በተለይ አሁን ለምሳሌ ቶሎ ቤት ገዝተው መረከብ የሚፈልጉ ማከራየት የሚፈልጉ ወይም ደግሞ አትርፎ መሸጥ ለሚፈልጉ ሰዎች በ1 ዓመት ውስጥ የምደርሳለች ማለት ነው። እሱ ሙሉ ለሙሉ ስትራክቸር ያለቀ እንዳልኩ ፓርቲሽን 50% በላይ ሄደ የቻክ ስራ የተጀመረለት ነው ማለት ነው። ከዛ ባሻገር ደግሞ በ3 ዓመት ውስጥ የምናስረክባቸዋሉ። እዚህ መንደር ውስጥ ቁፋሮ ላይ ያለ ምንም አይነት ብሎክ አንሸጥም። ሁሉም ግንባታ ላይ ያሉ ናቸው። ለምሳሌ አሁን በ3 ዓመት የምናስረክበው 12ኛ ፍሎር ላይ ደረሳለ፣ 10ኛ ፍሎር ላይ ደረሳለ፣ ትንሹ 5ኛ ፍሎር ላይ ያለው ማለት ነው። እነዚህን ሙሉ ለሙሉ በ3 ዓመት ውስጥ የምናስረክባቸው ብሎኮች ናቸው። ኦኬ፣ አመሰግናለሁ አቶ ዮናስ። የካሬ ደረጃቸው አሁን ለምሳሌ ባለ 1፣ ባለ 2፣ ባለ 3 መኝታ የሚባል ይኖራል ብዬ እገምታለሁ። ከነዛ ውስጥ የካሬ አማራጮች አሉት ወይ የሚለውን ነገር እስኪ። መልካም ጥያቄ። እንግዲህ እዚህ መንደር ላይ ለሚገዙ ሰዎች ባለ 1 መኝታ 65 ካሬ ነው አማራጭ ይዘን የመጣ ነው። ባለ 2 መኝታ 2 አይነት አማራጭ 108 እና 141።
ከዛ ባሻገር ባለ 3 መኝታ ደግሞ 164 ካሬ ማለት ነው። በዚህ ደረጃ የካሬ አማራጮች ይቻላል። ኦኬ አመሰግናለሁ አቶ ዮናስ። ያው ጊዜዎትን እየተሻማሁት ነው፣ ለዛ ቀድመን ይቅርታ እንጠይቃለን። ቅድመ ክፍያውስ ምን ያህል ይሆናል፣ ምን ይመስላል የሚለውን አያይዘው። መልካም እንግዲህ በአንድ አመት ውስጥ የምናስረክበው ከሆነ ቅድመ ክፍያ 25% ነው ቅድመ ክፍያ የምንቀበለው። በ3 አመት ውስጥ ከሆነ ግን ከ10% ጀምሮ ቅድመ ክፍያ ማንም ሰው መክፈል ይችላል ማለት ነው። ኦኬ አቶ ዮናስ፣ እሺ አሁን ጊፍት ሪል ስቴት እንደሚታወቀው ያው አንጋፋ ነው እንደ ሀገሪቱም ቶሎ በማስረከብ ደረጃ ቃሉን በመጠበቅ ደረጃ ለሀገር ትልልቅ ፕሮጀክቶች ላይ በመሳተፍ ደረጃ ታዋቂ ነው እና ተደጋጋሚ ለማህበረሰቡ ተደራሽ እንዲሆን ለመካከለኛ ደረጃ ላይ ላለ ከፍተኛ ደረጃ ላይ ላለ ማህበረሰብ ተደራሽ እንዲሆን ተደጋጋሚ የቅናሽ ዲስካውንት ካምፔኖች ያዘጋጃል። ይሄንን መረጃ እኛ አለንና አሁንም በቅርቡ የቅናሽ ካምፔን የበጀት መዝጊያ ላይ ያዘጋጅ እንደሆነ ሰምተናል። ይሄ ቅናሽ ምናልባት እስከ ስንት ሊሆን ይችላል? ምን ያህል ዲስካውንት ተደረገ የሚለውን ይመልሱ። መልካም እንግዲህ በዚህ ዓመት በተከታታይ ኤክስፖች እያዘጋጀን ነበረ። ይሄኛውንም አሁን ላይ የምናደርገው ኤክስፖ የመጨረሻ ኤክስፖ ነው። ምክንያቱም አሁን በሰኔ 30 የበጀት መዝጊያ ነው። ሁሉም መስሪያ ቤቶች የበጀት መዝጊያ የሚያከናውኑበት ኦዲት የሚደረግበት ጊዜ ነው ማለት ነው። ስለዚህ የዓመቱን የመጨረሻ ኤክስፖ ነው አሁን የምናደርገው። ከሰኔ 10 ጀምሮ የዓመቱን የመጨረሻ ኤክስፖ እስከ 20% በሚደርስ ዲስካውንት በሁሉም ሳይቶቻችን ላይ ነው ይህንን የምናደርገው ማለት ነው። ስለዚህ ማንኛውም ሰው በሁሉም ሳይቶቻችን እስከ 20% የሚደርስ ዲስካውንቶች እናደርጋለን ማለት ነው። ማንኛውም ሰው መግዛት የሚፈልግ ቤቱም ይሁን የንግድ ቦታዎችን መግዛት የሚፈልግ ሰው ከሰኔ 10 ጀምሮ እዚሁ ለገሃር መንደራችን ላይ በመገኘት ከስር በምናስቀምጠው ስልክ ደግሞ ቀድሞ በመመዝገብ ምክንያቱም ብዙ ሰው ስለሆነ የምናስተናግደው ቀድሞ በመመዝገብ የዲስካውንቱ ወይም ደግሞ የዚህ እድል ተጠቃሚ መሆን ይችላሉ ማለት ነው። መልካም። በመጨረሻም አቶ ዮናስ አሁን ብዙ ማህበረሰብ ቤት ይፈልጋል። ቤት ምክንያቱም መሰረታዊ ነገር ስለሆነ ከሶስቱ መሰረታዊ ነገሮች ውስጥ አንዱ ቤት ነው። እውነት ነው እና በጣም አስፈላጊ ነገር ስለሆነ ለዝቅተኛው ማህበረሰብ፣ ለመካከለኛው ማህበረሰብ፣ ከፍተኛ ደረጃ ላይ ላለው ለኢንቨስተሩ እንዲሁም ደግሞ ለዲያስፖራው ማህበረሰብ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጡ። በጣም ጥሩ ጥያቄ። እኛ ምንድነው የምንለው ለየት የሚያደርገን ትንሽ ጊፍት ሪል ስቴት በተለይ በዚህ መንደር ውስጥ ምንም አይነት ብሎክ ሳይቆፈር ወይም ደግሞ ሁሉንም ብሎኮች የምንሸጠው ቁፋሮ ላይ ያሉትን ሳይሆን ግንባታ ላይ ያሉትን ምንም አይነት ብሎኮች ግንባታ ላይ ያልሆነ ብሎክ አንሸጥም። ማንኛውም ማህበረሰብ መጀመሪያ ደረጃ ማስተላለፈው መልእክት የሪል ስቴቱን ባክግራውንድ ቢያውቅ ማን ነው የሚለውን ባክግራውንድ ማወቅ ይኖርበታል ማለት ነው። ዋጋ ስላነሰም ስለጨመረም አይደለም። እንደምታውቀው ይኸው አሁን ባለው ሁኔታ ብዙ ሪል ስቴቶች ምናልባት ዋጋ በመቀነስ እንደዚህ በማድረግ ባክግራውንዱን ሳያውቁ ብዙ ደንበኞች ለእንግልት እየተዳረጉ ነው ያሉት። እንደዚህ አይነት ነገሮችን ቀድሞ ለማስወገድ የሪል ስቴቱ ባክግራውንድ ማወቅ፣ አስረክቧል ወይ፣ ታማኝነቱ ምንድን ነው፣ ከዚህ በፊት ምን ሰርቷል የሚለውን ነገር ማረጋገጥ ይኖርባቸዋል ማለት ነው። እንደ ጊፍት ሪል ስቴት ሆነን ደግሞ እንደ ማርኬቲንግ ኦፊስ ሆነን ደግሞ መልዕክት ስናስተላልፍ ይሄ 20% የማይገኝ ድል። ምክንያቱም እዚህ ለገሃር ላይ ለሚኖር ሰው፣ እዚህ ለገሃር ላይ መኖር ለሚፈልግ ሰው፣ ማከራየት፣ ኢንቨስት በአጠቃላይ ኢንቨስት ለሚያደርግ ሰው ነገ ጠዋት ምን ያህል ያተርፈኛል የሚለውን ነገር ያው ሳይታለም የተፈታ ነገር ነው። ምክንያቱም እንደዚህ አይነት ቦታ ኮምፓውንድ አፓርታማ ዳውንታውን ላይ ማንም ሰው አያገኝም። እንደ ቀልድ የሚገኝ ነገር አይደለም። ማለት ሲንግል ቢልዲንግ አፓርትመንቶችን ማግኘት ይቻላል። ኮምፓውንድ ሲሆን ግን ከሚሰጠው አጠቃላይ አገልግሎት አንጻር የማይገኝ አካባቢ ነውና እንዳያመልጣችሁ ነው ማለት። በጣም አመሰግናለሁ አቶ ዮናስ ጊዜውን ሰውተው ይህን እድል ሰጥተውን ለማህበረሰቡ ይህን መልዕክት እንድናስተላልፍ ስለረዱን በጣም እናመሰግናለን። እኔም አመሰግናለሁ። ያው ሌላ ጥያቄ ካለን በሌላ ጊዜ ተመልሰን እንመጣለን። መልካም። ሰላም ነው። አመሰግናለሁ።